ወደ አቶ አክሊሉ ቤት ቢገባም ሞገስ ግን ሰነዱን ማግኘት አልቻለም። ሰገን ድራማ። ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ላይ ሰላማችሁ የበዛ የተትረፈረፈ ይሁን። ዛሬም እንግዲህ በሰገን ድራማ ክፍል 9 ተመልሼ መጥቻለሁ። እንግዲህ ሰገን ክፍል 9 ሁላችንም እንደምናየው ሰገን ከክፍሉ አምልጣለች። እንግዲህ የማምለጧ ምክንያትም እነ ሞገስና እንዲሁም መድብል ናቸው። ሰገን ለረጅም ዓመታት በቤት ውስጥ ታግታ የቆየች እየተደፈረች ታግታ የቆየች ምስኪን ሴት ነች። 5 ዓመት ማለት ቀላል አይደለም። ይህን ደግሞ የሆነው እንግዲህ አቶ አክሊሉ በህይወታቸው ያሳለፉትን ያለፉ ህይወታቸውን ሲያወሩ ሁላችንም እንደሰማነው በጣም አንገት ደፊ፣ ምንም የማይናገር ጨዋ ሰው ነበር። ነገር ግን ጨዋ ሆኖ ሳለ በሆነ አጋጣሚ ሰዎችን የሚፈልገውን ነገር አለማግኘቱ ሳቅ ድጋሜ እንደሌላ ሰው ሆኖ ተቀየረ ማለት ነው። ሲቀየር እንግዲህ አሁን ያለበትን እቤት ሙሉ ለሙሉ የሌላ ሰው ቤት ሆኖ ሳለ በህገወጥ መንገድ ሐሰተኛ ሰነድን በማዘጋጀት ሰነዱን በሌላ ኦሪጂናሉ ሰነድ በፌኩ ሰነድ በመቀየር ከቤቶች ልማት እስከ ቀበሌ እስከ ወረዳ እያንዳንዱን እንትኖችን ቀያይሮ የቤቱን ባለቤት ከሰነዱ ላይ ሰርዞ የራሱ ቤት አደረገው። ይህንን ቤት እንግዲህ ለማስመለስ ሲል ሞገስ እየተጣጣራ ሳለ አንድ ክፉ ቀን እንግዲህ እዛው እሱ ቁልፎቹ ስለነበሩት ቤቱን ከፍቶ ሲገባ ሰገን መታ በባለፈው ክፍል ላይ ሰነዱን እሷ እንደተቀበለች ተናግሬ ነበር። ያን ሰነድ እንግዲህ እሱ በራሱ መንገድ ስላልቻለ መድብል እንዲያግዘው መድብልን ጠርቶት ነበር። መድብል ሊያግዞም ባለምንም ማገራገር ክፉ ሰዎች ስራቸውን ወይንም ደግሞ ፍትህ እንዲያገኙ እኔ እሰራለሁ በማለት እንግዲህ ያለምንም ማንገራገር እሺ ብሎት ነበር። እሺ ብሎ ወደዛ መጥቶም እንግዲህ አብሮ ለመስራት ተስማምቶ እቅድ አውጥተዋል። ከዛ ሞገስና መድብል ወደ አቶ አክሊሉ ውስጠኛው ቤት ይገባሉ። መድብል ከውጭ ሆኖ አክሊሉን ልጠብቅ ሞገስ ወደ ውስጥ ገብቶ ሰገንን ከነ ሰነዱ ይዟት ሊወጣ ተስማሙ። ወደ ውስጠኛ ሲገባ ግን አንድ ከዚህ በፊት ታይቶ የማይታወቅ ነገርን ያያል። ምክንያቱም ሙሉ ለሙሉ በነጭ ከፈን ተገንዛ ነበር። ሰገን ተገንዛ ነበረና ደንግጦ እሱም እንዴ በሕይወት አለች የለችም በማለት ቀስ ብሎ ወደ እሷ ይጠጋና ነካ ያረጋታል። ነካ ሲያደርግ እንግዲህ ለማስመሰልም ይሁን እሱ እንደዛ እንድትሆን አድርጓት ይሁን፣ ምክንያቱም አእምሯ የሳተ ነው። አንዳንዴ ደህና ትሆናለች፣ አንዳንዴ ደግሞ እንግዲህ ያ ወሰድ መለስ ያደርጋታል ሰገነትን ማለት ነው። ሰገን እንዲህ እያለች እያለ እንግዲህ ነካስ ያደረጋት ትነቃለች። ስትነቃ ሞገስ ተነሺ ተነሺ እንዳጮይ በማለት እንግዲህ ቀስ ብላ ካለችበት እንድትነቃ ያደርጋታል። በይ ተነሺ ተነሺ ይዤሽ ልወጣ ነው፣ ሰነዱን ይዘሽ ውጪ ብሎ ይላታል ማለት ነው። ስላት እሷም እንግዲህ እኔ አላቅም የምን ሰነድ ነው እጨዋለሁ እያለች ታስፈራራለች። የታስፈራራ ስትሞክር ሰነዱን ካላመጣሽ እገልሻለሁ፣ ሰነዱን አምጪ በማለት እንግዲህ ሰገንን ለመጠየቅ ይሞክራል። እጨዋለሁ እንዳትነካኝ በማለት እንግዲህ ታስጠነቅቋለች። እንደዛ እያለች እያለ ወደ በሩ ጠጋትልና በሩ ጓስል አቶ አክሊሉ ቁጭ ብሎ እየጠጣ ስለነበረ ድምፅ ይሰማል። ዞር ዞር ብሎ ምንም እንደሌለ አጣርቶ ተመልሶ መጠጡን መጠጣት ይጀምራል። መጠጡን መጠጣት ሲጀምር እንግዲህ እንደምንም ብሎ ሞገስ ሰገንን ከዛ ቤት ያስወጣታል። ከዛ ቤት ካስወጣት በኋላ እንግዲህ ከፊት ለፊቱ መድብል ቆሞ ነበር። መድብል ፍጹም አላያትም ነበር። የድሮ እሱ ፍቅረኛ ነበረች፣ ሞታለች ብሎ ሌላ ፍቅረኛ ሳይዝ እንዲሁም ደግሞ እስከ ዛሬ ድረስ ይህን አክል ዓመት እሷ ሞታለች ተብሎ ነው ቤተሰቦቿም ጓደኞቿም ወደ ዘመዶቿ ሁሉ የሚያውቀው እንግዲህ መቃብሯ ቦታ ሁሉ ሐውልት ተሰርቶላታል ማለት ነው። እንደ ሞተች እንጂ በሕይወት እንዳለች የሚያውቅ ሰው አልነበረም። እንግዲህ እሷም ስትወጣ ፊቷን አላየም መድብል ዞር ብሎ ስለነበር፣ እሷም ኋላዋን ነበር ያየ። ከዛ ዞርልና መድብል ሞገስን እጁን ይዞት ምንድን ነው ስል አላውቅም አለችኝ እኮ አላስታውስም አለችኝ አላስታውስም አለች፣ ሰነዱ ያለበትን አላውቅም አለችኝ እኮ ብሎ ለመብድል ይናገራል ማለት ነው። ሞገስም ይሄንን እንደ እብድ አድርጎት እንዴ ምን ማለት ነው ምን ማለት ነው በማለት ይጠይቀዋል።
አይ በቃ አላቅም እኮ አለችኝ በማለት እሱም ይመልስለታል። በቃ ሞጌ ተረጋጋ ተረጋጋ በማለት እንግዲህ እንዲረጋጋ መድብልም መልስ ይሰጠዋል። እንዲረጋጋ ተረጋጋ ተረጋጋ እንደምንም እናገኛለን፣ ዋና ታርጌታችን ልጅቷ ከዚህ እንድታመልጥ ነው፣ ከዛ ሌላው ነገር ለእኛ ቀላል ይሆናል በማለት እንግዲህ ይጠይቃል፣ ይነግረዋል ለሞጎስ። ሞጎስም ሰነዱን ካላገኘ እረፍት አላገኝም በማለት እንግዲህ ይወጣና በጓሮ በር ከፍቶ ይወጣሉ። በጓሮ በር ከፍቶ ወጥቶ ሞገስ በሩን ለመዝጋት ሲሞክር አትዝጋው፣ ተው ክፍቱን አድርጎ ብሎ መድብል ይነግረዋል። ክፍቱን ሲያደርግ ሰገን ከኋላቸው ነበረች እና ከዛ ቤት ወጥታ ታመልጣለች። ካመለጠች በኋላ እንግዲህ አቶ አክሊሉ ይነቃሉ። አሁን ከነቁ በኋላ ግቢያቸው ውስጥ ተሯሩጦ ሰዎችን ለማየት ቢሞክሩም ሌሊት ስለነበር ምንም አይነት ነገር አላዩም። ምንም ነገር ማግኘት አልቻለም። ሰገን እንዴት አመለጠች? ሸወደችኝ ማለት ነው በማለት እንግዲህ በቁጭትና በቁጣ ራሱን ይወቅሳል ማለት ነው። ራሱን እየወቀሰ እንግዲህ እናንተ ጋር አልመጣችም እያለ ሁሉም ጋር እየደወለ መጠያየቅ ይጀምራል። ሰገን እሰራልሻለሁ፣ እገልሻለሁ፣ ሰገን እገልሻለሁ በማለት እንግዲህ እሱም መፈለጉን ቀጥለዋል። እሷም ደግሞ ከግቢ ወጥታለች ማለት ነው። ከግቢ ከወጣች በኋላ መድብል ሰዎች ደውሎለት መንገድ እየሄዱ ሰው መፈለግ ስራ ልሰጥህ ነበር ሲባል ኧረ እኔ ሰው መፈለግ ስራ መስጠት አልፈልግም በማለት ይላል። አጠገቡ ደርሳለች። ቻንሳችን ልክ እንደዚህ ነው። አጠገቡ ደርሳ ልታናግረው እየፈለገች ነገር ግን እምቢ ይለኛል፣ በሞም አያቀኝም በማለት እንግዲህ ልትነካ እጇን እየሰነዘረች ትመልሶ ነበር። ብታገኘው ኖሮ የድሮ ፍቅረኛዋን ታገኝ ነበር። እንግዲህ ሰገን አለምንም እንግልት ወደ ቤቱ ሄደው ወደ ቤተሰቦቹ ወስዶ ይንከባከባትና ወደ ሙሉ ጤንነት እንድትመለስ ይረዳት ነበር። ነገር ግን ሰገን ለ5 ዓመት ምንም አይነት የፀሐይ ብርሃን ስላላየች ውጩ ብርቅ ሆኖባታል። በዛ ላይ ውጭ ነው ያደረችው። ውጭ ካደረች በኋላ በእግሯ ነው የወጣችው፣ ቅዝቃዜ ያለው። ከዛም 5 ዓመት ሙሉ ደግሞ የፀሐይ ብርሃን የውጭውን አየር ስላላየች ብርቅ ሆኖባታል። አይኖቿ ሁሉ የፀሐይን ብርሃን ማየት እስኪያቅታት ድረስ ወደ ላይ እንግዲህ አይኖቿን እየጨፈነች እጆቿን እየከለለች ፀሐዩን ለመመልከት ትጥራለች ማለት ነው። እንዲህ እያለች እንግዲህ ዞራ ዞራ አንድ ቀን ውላ ምሽት ላይ አቶ አክሊሉ ሁሉም ቦታ ደውሎ የራሱ እንግዲህ ሰዎች አሉትና ከራሱ ሰዎች ጋራ እንዲፈልጓት እንዲያገኟት፣ ካላገኛቿት እንዳትደውሉልኝ በማለት እነሱንም በቁጣ በንዴት ተሞልቶ እነሱን ያናግራቸዋል። ያናገራቸው ያለ እንደ አጋጣሚ ማለዳ ነክቶ ፈልጓት ሲመለስ ደላላውን ያገኛል። ደላላውን ሲያገኝ እንግዲህ ደላላው መርዞ በቦክስ ብሎት ወደኋላ ይጥለዋል። ና ስለው እንግዲህ እየተርበተበተ ወደ እሱ ሲሄድ በግንባሩ እንግዲህ ግንባሩ ስለው መቶት ይወርቃል። ከወደቀ ከደቂቃዎች በኋላ ከእንቅልፉ ወይንም ደግሞ ከተኛበት ይነቃል ማለት ነው። ከነቃ በኋላ እኔ እኮ ሰው ነው መጋኛ ነው የመታኝ በማለት እንግዲህ ራሱ ጋር ያወራል። ከዛ መድብልን ቀጥሮ ነበረውና ከመድብል ጋር ያወራሉ። ዛሬ አክሊሉ መታኝ እያለ ያው ቀልዶችን ጣል ጣል እያደረገ መርዞ ለማሳቅም እንደ ቀልድም ቁም ነገርም እያወራ ሳለ እንግዲህ መድብል ነገሮቹ ማታ የተፈጠሩ ችግሮች ስላሉ ምን ችግር ተፈጠረ፣ ምን አልተፈጠረም የሚለውን ነገር ለማዳመጥ ወይም ደግሞ ለማጣራት ፈልጎ ነበር። ምንድን ነው አንተ የምታጣራው? ምን ይፈጠራል ብለህ አስቤ ነበረ በማለት እንግዲህ መርዞ ከሱም ማውራት ያስወራዋል። እንዴ ምን ማለት ነው አንተ? ይቅርታ ጠይቀኝ እያለ እንግዲህ እየቀለደ ሻይ ቤት ቁጭ ብሎ ያወራሉ። አውርቶ ሞጌን አግኝተዋላ? እንዴት ነው? ደህና ነው? ግቢ ሁሉ ሰላም ነው? ሰላም ነው ምን ይሆናል ብለህ ነው እያለ እየቀለደበት ለማውራት ይሞክራል። እያወራ ሳለ እንግዲህ ዳግም አሁን ላይ ሞገስ ሉላ ከዚህ ግቢ ራቅ ብለሽ ሂጂ እባክሽን፣ ትጎጅብኛለሽ። አሁን እች ልጅ እንዳመለጠች ካወቀ አክሊሉ አያስቀምጠንም እያለ አውራታል ስል እኔ አንተን ጥቼ የትም አልሄድም፣ ክፉዎች እጅ ጥዬ ካልሄድም በማለት ሉላን ለሞገስ ትመልሳለች። ከዛ እሷም ስለና መርዞ ታወራለች። እኔ መርዞን አላፈቅረውም ይላለች እያለች ስለ እንግዲህ ሚስቱ ታወራለች። ስለ ሚስቱ ስታወራ ሰው እኮ ተራርቆ ሲኖር ነው
መወደድ ምን እንደሆነ የሚያውቁ ተራርቆ ስለማያውቁ ፍቅር ይኑር አይኑር ለይቶ አያውቅም በማለት እሱም ሀሳብና ጭንቀትም ስላለበት ያንን እችን ጣል ያደርግለትና ከዛም በኋላ እንግዲህ ነጋ። ከነጋ እንግዲህ መሸ። ከመሻ በኋላ ሰገን ሮጣ ወደ መርዞ ቤት ትመጣለች። መርዞ ቤት ስትመጣ መርዞ ቤት አልነበረም፣ እሷ ሚስቱ ብቻ ነበረች። እባክሽ ምግብ ስጭኝ፣ እባክሽ ምግብ ስጭኝ በማለት እንግዲህ ምግብ ትማጸናለች። ምክንያቱም አንቺ ለምን ተመልሰሽ መጣሽ? ለምን በዛ አልቀረሽም? አሁን ካገኘሽ ይገልሻል ብሎ ስትለው አይ የት ሄዳለሁ? የሚያቀኝ ሰው የለም። በቃ ወደዚህ ሲመጣ ቤቱን ሳስታውሰው እዚህ መጣሁ። ምግብ ስጭኝ፣ በልቼ ከዚህ ቶሎ አመልጣለሁ በማለት እንግዲህ ትማጸናታለች። ከዛም በኋላ እንግዲህ ምግቡንም ሰታ አብልታት ሮጣ ከዛ ግቢ እንድትወጣ ትረዳትና ከዛ ግቢ ተመልሳ ሮጣ ትወጣለች። ከወጣች በኋላ ጠዋት ማለዳ ላይ ሞገስና መድብል ይገናኛሉ። ለመድብል የተፈጠረውን ማታ የተፈጠረውን ጉዳይ ለመድብል ይነግረዋል። ሞገስ ምንድን ነው? ምን ተፈጠረ? ተመልሳ መጣች። እንዴት መጣች? ለምን አላቆየቻትም? ለምን አልደበቀቻትም? በማለት በቁጭት እንግዲህ መድብል ይናገራል። ይህ ሆኖ እንዴት ሰውዬው እኮ በር እንኳን አያንኳኳም፣ ገንጠል አድርጎ ነው የሚገባ። እንዴት ነው መደበቅ የሚቻለው? በማለት እንግዲህ ሞገስም ይነግረዋል የሰውየውን ባህሪ። ሰውየው እርግጥ በጣም አስቸጋሪ ነው። ቢሆንም ግን እችን ልጅ አሁን ላይ ምንም የምታውቀው ነገር ስለሌላት እኔ ባገኛት ወደ ቤተሰቦቼ መውሰድ ይችል ነበር በማለት እንግዲህ የተቀመጡበት ሻይ ቤት ያወራሉ። እያወሩ እያለ ግን ሞጌ ስሟን አልጠየካትም እያለ ያወራዋል። ሞገስም ስሟ አልነገርኩም እንዴ? አልተዋወቃችሁም እንዴ? አልተያያችሁም እንዴ? እያለ ሞገስ ይነግረዋል። አረ እኔ እኮ አላየኋትም፣ አላየኋትም፣ አልተዋወቅኳትም በማለት እንግዲህ ሞገስም ለሱ መልስ ይሰጣል። በል ስሟ እኮ ሰገን ይባላል። ሰገን አለ። ማን? ሰገን ስል እንግዲህ አፉ ያደረገውን ምግብ ይተፋል። ምክንያቱም ሰገን የምትባል የሞተች የእሱ ፍቅረኛ አለች። እሱ ያልገመተ ህይወት እንግዲህ ዞራ ዞራ የሚዋደዱ ሰዎች እንግዲህ አዙራ ልታገናኛቸው ነው ማለት ነው። እንግዲህ እሱ አላወቀም አሁን ላይ ሰገን በህይወት እንዳለች። ሁል ጊዜ በትውስታ በፊት ሲሄዱበት የነበረው መንገድ ማታ ማታ ወክ የሚያደርጉበት ሁሉ መንገድ ሲሄድ ያስታውሳታል። እስከ ዛሬ ለረጅም ጊዜ እንግዲህ ለረጅም ዓመታት ፍቅረኛ ሳይዝ እሷን እያስታወሰ ቆይቷል። አንደኛ እሱ ይሄ ከአእምሮ ውስጥ አልጠፋ ያለ እሱ ነው ገዳዩ በማለት ነበር የእሷ ቤተሰቦች እሷ ላይ አስፈርደው ረጅም ዓመት በእስር ቤት የቆየ። ስለዚህ መድብል አሁን ላይ ያለ ሰገን በህይወት እንደሌለች ነው የሚያውቀው። አሁን ደግሞ ሰገን ትባላለች ሲባል ሰገንን እሱም እንደሚያፈቅራት እንደሚፈልጋት እንደነበረ፣ ሰገን ደግሞ መድብልን እንደምትወደው አቶ አክሊሉም ሲናገሩ ነበር። ስለዚህ ገድሎሻል ብለን እሱን አሳስረን እኔ ራሴ አደረግኩሽ፣ ምክንያቱም እኔ የምፈልገውን ነገር አላጣም፣ ምንም ጊዜ የምፈልገውን ነገር አገኛለሁ በማለት በራሱ ጋራ ሲያወራ ሰምተነው ነበር ማለት ነው። ስለዚህ እነሱ የሚዋደዱ ፍቅረኛሞች ነበሩ። ልክ በምሳሌ ድራማ ላይ ዝና ሉላን ከሞገስ ቀምቶ በግድ አግብቶ አብራ ስኖር እንደነበረ ማለት ነው። ስለዚህ እሱም እንደዛው ነበረ ታሪክን በታሪክ የደገመው። ልክ እንደ ዝና ሞገስ የመድብልን ፍቅረኛ ወስዶ ቤቱ አፍኖ ለ5 ዓመታት አስቀምጠዋል። ይህ ቤት እንግዲህ ቤቱ ታሪኩ 10 ዓመት ነው። ነገር ግን ደግሞ ሰገን 5 ዓመት ሙሉ የፀሐይ ብርሃን ሳታይ በዚህ ቤት ውስጥ ኖራለች ማለት ነው። ይሄ ድራማ ፍት ያገኝ ይሆን? እነ ሉላስ ወደ ቤታቸው ይመለሱን? ሰገንስ ሞታለች የተባለው እነዚህ ሁሉ አቀነባብሮ የሰሩ ሰዎች ወንጀለኞች በህግ ፊት ይቀርቡን? ለሁላችንም ጥያቄ ነው። ክፍል 10 ላይ እንገናኛለን። እስከዛ ባያላችሁበት ፈጣሪ ጠብቃችሁ። ወደ አቶ አክሊሉ ቤት ቢገባም ሞገስ ግን ሰነዱን ማግኘት አልቻለም። ሰገን ድራማ። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንደምንቆያችሁ ሁሉ ሰላም ሁሉ ደህና እግዚአብሔር ይመስገን። እኔ ጋር ሰላም ላይ ሰላማችሁ በዛ የተትረፈረፈ ይሁን። ዛሬም እንግዲህ በሰገን ድራማ ክፍል 9 ተመልሼ መጥቻለሁ። እንግዲህ ሰገን ክፍል 9 ሁላችንም እንደምናየው ሰገን ከክፍሉ አምልጣለች። እንግዲህ የማምለጧ ምክንያትም እነ ሞገስና እንዲሁም መድብል ናቸው።
ሰገን ለረጅም ዓመታት በቤት ውስጥ ታግታ የቆየች እየተደፈረች ታግታ የቆየች ምስኪን ሴት ነች። 5 ዓመት ማለት ቀላል አይደለም። ይህን ደግሞ የሆነው እንግዲህ አቶ አክሊሉ በህይወታቸው ያለፉ ህይወታቸውን ሲያወሩ ሁላችንም እንደሰማነው በጣም አንገት ደፊ፣ ምንም የማይናገር ጨዋ ሰው ነበር። ነገር ግን ጨዋ ሆኖ ሳለ በሆነ አጋጣሚ ሰዎችን የሚፈልገውን ነገር አለማግኘቱ ሳቅ ድጋሜ እንደሌላ ሰው ሆኖ ተቀየረ ማለት ነው። ሲቀየር እንግዲህ አሁን ያለበትን ቤት ሙሉ ለሙሉ የሌላ ሰው ቤት ሆኖ ሳለ በህገወጥ መንገድ ሐሰተኛ ሰነድን በማዘጋጀት ሰነዱን በሌላ ኦሪጂናሉ ሰነድ በፌኩ ሰነድ በመቀየር ከቤቶች ልማት እስከ ቀበሌ እስከ ወረዳ እያንዳንዱን እንትኖችን ቀያይሮ የቤቱን ባለቤት ከሰነዱ ላይ ሰርዞ የራሱ ቤት አደረገው። ይህንን ቤት እንግዲህ ለማስመለስ ሲል ሞገስ እየተጣጣራ ሳለ አንድ ክፉ ቀን እንግዲህ እዛው እሱ ቁልፎቹ ስለነበሩት ቤቱን ከፍቶ ሲገባ ሰገን መታ በባለፈው ክፍል ላይ ሰነዱን እሷ እንደተቀበለች ተናግሬ ነበር። ያን ሰነድ እንግዲህ እሱ በራሱ መንገድ ስላልቻለ መድብል እንዲያግዘው መድብልን ጠርቶት ነበር። መድብል ሊያግዞም ባለምንም ማገራገር ክፉ ሰዎች ስራቸውን ወይንም ደግሞ ፍትህ እንዲያገኙ እኔ እሰራለሁ በማለት እንግዲህ ያለምንም ማንገራገር እሺ ብሎት ነበር። እሺ ብሎ ወደዛ መጥቶም እንግዲህ አብሮ ለመስራት ተስማምቶ እቅድ አውጥተዋል። ከዛ ሞገስና መድብል ወደ አቶ አክሊሉ ውስጠኛው ቤት ይገባሉ። መድብል ከውጭ ሆኖ አክሊሉን ልጠብቅ ሞገስ ወደ ውስጥ ገብቶ